የዛሬ 82 ዓመት ኢትዮጵያኖች እንደ ኢትዮጵያ የሆነው በመፈጠራቸው ብቻ በየተገኙበት እየተጨፈጨፉ ደማቸውን ውሻ ላሰው። በመጥረቢያ እየተፈለጡ በዶማ እየተቆፈሩ በአካፋ እየተቀነጠሱ በጥይት እየተበሳሱ በረሃብና በጥማት የስቃይ አለንጋ እየተንገላቱ ሕይወታቸው አለፈ። 30 ሺህ ደርሳል የተባለ የአዲስ አበባ ሕዝብ ከአርብ እስከ እሑድ ባለው በእነኛ አሰቃቂ 3 ቀናት ውስጥ ፍጅት ብቻ አለቀ። ጭካኔና እብሪት ያሳወረውን የፋሽስት ኢጣሊያን አስተሳሰብ የካቲት 12 ያስታውሰናል። የዛሬዋ ኢትዮጵያ ለትውልድ እንድትሸጋገር በተለያዩ ጊዜያቶች አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ሕይወታቸውን መሥዋዕት አድርገውልናል። ፋሽስት ጣሊያን ኢትዮጵያን በወረረበት ወቅት ከዛሬው አዲስ አበባ ዩኒቨርሲቲ ከድሮ የቀዳማዊ ኃይለ ሥላሴ ቤተ መንግሥት ገነተ ልዑል ድሆች እንዲሰበሰቡ አዘዘ። ከድሆቹ በስተቀር ታላላቅ የኢጣሊያ ሹማምንት፣ የሜትሮፖሊታንት ጳጳስ አቡነ ኪርልና ሌሎችም መኳንንት ነበሩ። ለእያንዳንዱ ድሃም 2 ማርትሬዛ ብር እንዲሰጥ ተወስኖ ነበር። እኩለ ቀን ገደማ ላይ 3000 የሚሆኑ ድሆች ከቤተ መንግሥቱ ገቡ። ወዲያው በግቢው በር በኩል አንድ ቦምብ ፈነዳ። ቀጥሎም ሌላው ፈነዳ። ለሦስተኛ ጊዜ የተጣለው ቦምብም የፋሽስት ኢጣሊያ መኳንንት ካሉበት ቦታ ፈነዳ። ሩዶልፍ ግራዚያኒ ጀርባውን ቆስሎ ወደቀ። በቀጠለው ጥቂት ደቂቃ ውስጥ ሌሎች ቦምቦች ተከታትለው ተጣሉ። በጠቅላላው በግቢው ውስጥ 7 ቦምቦች ፈነዱ። ጄኔራል ሊታዮ፣ የአዲስ አበባ ከንቲባ ጉይዶ ኮርቲሲ፣ ጋዜጠኛው ማሪዮ አፔሎስና ሌሎች 30 ያህል ሰዎች ቆሰሉ። የቦምቡ ፍንዳታ ጋብ እንዳለ አድፍጠው ተኝተው የነበሩ ወታደሮች ተነስተው ቶክስ ከፈቱ። በዚያ ግቢ ውስጥ ያለማቋረጥ 3 ሰዓት ሙሉ ቶክስ ተካሄደ። ከጥቂት ጊዜ በኋላ ባለጥቁር ሸሚዞቹ የኢጣሊያ ሾፌሮች፣ የቀኝ ግዛት ወታደሮች በአዲስ አበባ ከተማ እየዞሩ ሕዝቡን ይፈጁት ጀመር። አንጀሎ ዴል ቦካ በመጽሐፉ በአዲስ አበባ ከተማ የሚኖር አንድ ኢጣሊያዊ ወዳጄ ሲኞር ዲ ስሜን አትግለጥብኝ ብሎ እንዲህ ሲል አጫወተኝ። አየ የዚያን ዕለት ብዙ ኢጣሊያኖች ብዙ ሥራ ሰርተዋል። ወደ ማታ ገደማ ከአንዱ ጓደኛዬ ጋር ስንገናኝ ያ ጓደኛዬ ቦምብ ስጥል የዋልኩበት እጄ ዝሏል ብሎ ነገረኝ። አንዱ ኢጣሊያዊ ሲያጫውተኝ በአንዲት ትንሽ ጣሳ በያዝኩት ቤንዚን 10 ቤቶች አቃጠልኩባት አለኝ። በዋናው የጦርነት ጊዜ ጥይት ተኩሶ የማያውቁ ኢጣሊያኖች ሁሉ በዚያን ቀን ሲተኩሱ ዋሉ ሲል አጫወተኝ በማለት ጽፏል። አዲስ አበባ የነበረው የሃንጋሪው ሐኪም ዶክተር ላድስላስ ሳቫ ደግሞ ኢትዮጵያን ሁሉ በሰላምና በፍቅር ከቤተ መንግሥቱ ግቢ ተሰበሰቡ። ጥቂት ቆይቶ ሩዶልፍ ግራዚያኒና መኳንንቱ ከተቀመጡበት ጠረጴዛ አጠገብ ቦምቦች ተወረወሩ። ቦምቡ እንደተጣለ ግራዚያኒ ጠረጴዛው ስር ተደበቀ። ሌሎች ኢጣሊያኖች ግን ከመሬት ተኙ። ቦምቡን የጣለው በኢጣሊያኖቹ ዘንድ በአስተርጓሚነት የሚሠራ የኤርትራ ክፍለ ሀገር ተወላጅ ነው። ለጥቂት ጊዜ ጸጥ አለ። ኢጣሊያኖቹ ሌላ የሚወረወር ቦምብ እንደሌለ ካወቁ በኋላ ከተኙበት ተነሱ። ወዲያው ካርቴሲ ወደ ኢትዮጵያን መኳንንት ሽጉጡን አነጣጥሮ የመጀመሪያዋን አንድ ጥይት ተኮሰ። ካራቢኔዎችም ምሳሌውን ተከተሉ። በጥቂት ጊዜ ውስጥም በዚያ ግቢ 300 ሬሳዎች ተከመሩ። ኃይለኛና ተገቢ ያልሆነ ጭፍጨፋ ነበር። ሽማግሌዎች፣ ዕውሮች፣ እግር የሌላቸው ድሆች፣ እናቶች ከነልጆቻቸው ነበሩበት። ባለጥቁር ሸሚዞቹ በግቢው ውስጥ እየተሯሯጡ በሕይወት ያለ ኢትዮጵያዊ ይፈልጉ ነበር። ከሬሳዎቹ መሃልም የሚተነፈስ ካለ እያዩ እየመረመሩ ይገድሉ ነበር። ከጥቂት ደቂቃዎች በኋላ ባለጥቁር ሸሚዞች፣ ካራቢኔሪዎችና የጦር ወታደሮች በከተማው ውስጥ ይሯሯጡ ጀመር። ሱቆች ሁሉ እንዲዘጉ አደረጉ።
የውጭ አገር ሰዎችም ከቤታቸው እንዳይወጡ አዘዙ። በተለይ ፎቶግራፍ ማንሻ እየተፈተሸ ይወሰድ ጀመር። መንገዱ ሁሉ ጭር አለ። የፖስታና የስልክ አገልግሎት ተቋረጠ። በቤተ መንግሥቱና በአካባቢው ያሉት መንገዶች በሙሉ በሬሳ ተሸፈኑ። በምን አይነት አጨካከን ነው ደም እንደ ውሃ ሲፈስ በየመንገዱ ላይ ያየሁት! የዚያን ጊዜ ነው። የወንዶች፣ የሴቶች፣ የልጆች ሬሳ በያለበት ተኝቷል። ወዲያውም ከባድ የቃጠሎ ጭስ ተነስቶ ከተማዋን አጨለማት። የሕዝቡ ቤት ከተፈተሸ በኋላ ሰዎቹ በውስጡ እንዳሉ ቤቱ በእሳት ይቃጠል ጀመር። ቃጠሎውም ቶሎ እንዲያያዝ በቤንዚንና በዘይት ይጠቀሙ ነበር። ሰው እሳቱን እየሸሸ ከቤቱ ሲወጣ በመትረየስ ይገድሉታል። ሌሊቱንም ሲገድሉና ሲያቃጥሉ አደሩ። የማረሳው ነገር በዚያ ሌሊት የኢጣሊያ መኮንኖች በሚያምር አውቶሞቢላቸው ከሚስቶቻቸው ጋር ሆነው ብዙ ሬሳ ከተከመረበትና ብዙ ቃጠሎ ከሚታይበት ቦታ በሰው ደም ላይ የቆሙ ያን እልቂት እየተመለከቱ ይሱቅ የነበረበት ሁኔታ ነው። ሩዶልፍ ግራዚያኒ ሆስፒታል አስገብተውታል። ግራዚያኒ ሆስፒታል ሆነው በመስኮት የከተማዋን መቃጠል እያየ ይስቅ ነበር። ዳግማዊ ኔሮ በዓለም ጦርነት ጊዜ ቁስለኛ ለማንሳት ከግንባር ቀደሙ ጦር ጋር በአምቡላንስ ውስጥ እሠራ ነበር። በሌላም ጦርነቶች ተካፋይ ሆኛለሁ። እንደ አዲስ አበባው ያለ እልቂት ግን አላየሁም። በመኪናዎቹ እየዞሩ ሬሳ ያነሳሉ። ባለጥቁር ሸሚዞች ወደ ኢጣሊያ ባንክ እየገቡ ሌሊት የሰረቁትን ብርና ወርቅ ያስቀምጣሉ። ዘረፋው በቤት ውስጥ ብቻ አልነበረም። ከሚገድሏቸው ሴቶች አንገትና ጆሮ ላይ የሚገኘውን ወርቅ ሁሉ ይወስዱ ነበር። ሕክምና በምሠራበት ቦታ ብዙ ኢጣሊያኖች ይመጡ ነበር። እያንዳንዱ ኢጣሊያም ምን ያህል ሰው እንደገደለ በኩራት ይናገራል። አንዳንዶቹ 80 ገደልኩ ሲሉ፣ አንዳንዶቹ ደግሞ 100 እንደገደሉ ይናገራሉ። አንድ ኢጣሊያዊ ብቻ እያዘነ እኔስ የገደልኩት 2 ብቻ ነው ብሎ ሲናገር ሰምቻለሁ። የማረሳው ነገር ግድያው እንዲቆም በተደረገበት ጊዜ ታላቁ ግራዚያኒ ለሕዝብ በማዘን ግድያው ይቁም ብለዋል ተብሎ የተነገረው ነው በማለት በሰፊው ጽፏል። በቁጥር 14154 ሩዶልፍ ግራዚያኒ ሮማ ላለው ለቀኝ ግዛት ሚኒስቴር ባስተላለፈው ቴሌግራም እነኚህ ጥቁሮች የእኛን ወታደር ሲያዩ ኢትዮጵያ ለዘላለም ትኑር ይላሉ። ይህን የሚሉትንም ለመቀጣጫ ሁሉንም አስጨረስኳቸው፣ እደግመዋለሁ አስጨረስኳቸው ብሏል። በዚያን ዘመን እንደ አውሮፓውያን አቆጣጠር የካቲት 22 ቀን በእኛ ደግሞ የካቲት 14 ቀን የወጣው ጋዜጣ ዴል ፓፖሎ ሲጽፍ የአዲስ አበባ አጋማሽ በአሰሳው ጸድቷል። 2000 ኢትዮጵያውያን ተይዘው ወደ ደናኔና ወደ ሌሎችም ማሰሪያ ቦታዎች ተልከዋል ይላል። የካቲት 12 ቀን በተጀመረው እልቂት በ3 ቀን ውስጥ 30,000 ሰዎች በአዲስ አበባ ከተማ ብቻ ከተገደሉ በኋላ ሌላው እየታፈሰ ወደ በረሃ እስር ቤቶች ተላከ። እስር ቤቶቹ እንዴት ነበሩ? ለጦር ወንጀለኞች አጣሪ ኮሚቴ ብላታ በቀለ ሀብተ ሚካኤል ከተናገሩት ውስጥ በመጠኑ እንጥቀስ። ሞቃዲሾ እንደደረስን በቀጥታ ከዋናው ወህኒ ቤት አስገቡን። በመንግሥቱም ወደ ደናኔ ወሰዱን። መቋዲሾ እንደደረስን በቀጥታ ከዋናው ወህኒ ቤት አገቡን። በማግስቱም ወደ ደናኔ ወሰዱን። 200 ሰዎች በአንድ ቦታ አጎሩን። ይሰጡን የነበረው ምግብ ለጤናችን ፈጽሞ የማይስማማ ነበር። የሚሰጡንም በላዩ ላይ ብዙ ትላትሎች የሚታዩበት የደረቀ ቂጣና ሻይ ነበር። በዚህም ምክንያት ብዙዎቻችን ታመምን። የዚያን ጊዜ የእስር ቤቱ ኃላፊ ብርጋዴር ባሮኒ ነበር። ስለ ምግባችን ብዙ ጊዜ እየቀረብን ብናመለክትም ትእዛዙ የበላይ ስለሆነ ምንም ማድረግ እንደማይቻል ይነገረን ነበር። በግራዚያኒ ሕይወት ላይ አደጋ ከተጣለ በኋላ ብዙ እስረኞች ወደኛ መጡ። ቦታ ስለጠበበ ሜዳው በሽቦ ታጥሮ ከዚያ ሰፈሩ። እኛንም ወሰዱን። ከነሱ ጋርም ደባለቁን። ከተደባለቅን በኋላ የምግብ ጉዳይ የባሰ ሆነ። በምግቡም ምክንያት በየቀኑ 4 እና 5 ሰዎች እየሞቱ ይጣሉ ጀመር። የተባበሩት መንግሥታት ከተመሠረተ በኋላ በዚሁ ስር ለተቋቋመው አጣሪ ኮሚሽን ቃላቸውን ከሰጡት እስረኞች መሃል ሌላው አቶ ሚካኤል ተሰማ ናቸው። እሳቸው እንዲህ ብለው ነበር። በደናኔ እስር ቤት 3 ዓመት ከ3 ወር ታስሬ ቆይቻለሁ። የወህኒ ቤቱም ሁኔታ እንዲህ ነበር። ለአንድ ወታደር ማደሪያ የተሠራች አንዲት ድንኳን ለ3 ኢትዮጵያውያን ተሰጠችን። ምግባችን የደረቀ ጋሌታ ነው።
የውቅያኖሱ ውሃ መጠጣት እንደጀመርንም ብዙዎቻችን ታመምን። በየቀኑ ከ6 እስከ 30 ሰዎች በተቅማጥ በሽታ ይሞቱ ነበር። በጠቅላላውም 3175 ሰዎች ሞቱ። ይህንንም ቁጥር ለማወቅ የቻልኩት በክሊኒኩ ውስጥ ረዳት ሐኪምና የበሽተኞች ሁኔታ መዝጋቢ ስለነበርኩ ነው። በደናኔ እስር ቤት የነበርነው 6500 ሰዎች ነን። ከነዚህ ውስጥ 3175ቱ ሰዎች ሞቱ። ዓመት ከታሰርን በኋላ ሥጋ፣ ማካሮኒና ሩዝ በሳምንት አንድ ጊዜ ይሰጠን ጀመር። እስረኞቹን ይጠብቁ ከነበሩት ኢጣሊያኖች መሃል ብርጋዴር ባሮኒ፣ 50 አለቃ ቶሳቶና አሁን ስሙን የረሳሁት የካራሚኔሪዎች ማርሻል እስረኞችን በመግረፍ የታወቁ ነበሩ። ሥራችን አትክልት መኮትኮት፣ የሚነድ እንጨት መስበርና መንገድ መሥራት ነበር። በሥራ ቦታ ድካም የሚያሳዩ ሴቶች ሆኑ ወንዶች እጃቸውን የኋሊት እየታሰሩ ለ7 ቀናት ጣሪያ ላይ ይንጠለጠላሉ። በእንዲህ ያለ ቅጥቀጣም 2 ሰዎች እጃቸውን እየተገነጠሉ ሞተዋል። እስረኛ ታሞ ወደ ክሊኒክ በሚመጣበት ጊዜ ካፒቴን አንቶኒዮ እነዚህን ሰዎች ከሚኖሩ ቢሞቱ ይሻላቸዋል በማለት አርሴኒክና ስትሬቺኒን የተባለ መርዞችን በመርፌ በመውጋት ይገድላቸው ነበር። አንዳንዶቹንም ለሕክምና የሚመጡትን እጅና እግራቸውን እያሰሩ ገላቸውን በምላጭ በመተልተል ይጫወቱባቸው ነበር ሲሉ የምስክር ቃላቸውን ሰጥተዋል። የኤርትራ ክፍለ ሀገር ተወላጅ ደጃዝማች ሪሳሪዮ ጊላ እግዚ በሩዶልፍ ግራዚያኒ ላይ ቦምብ በተጣለ ጊዜ ከዚያው ስለነበሩ የምስክርነት ቃላቸውን ሰጥተዋል። ደጃዝማች በእውነት መሰክራለሁ ብለው ከማሉ በኋላ የቶክስ ድምፅ ሰማው። መኪናዎች እዚህም እዚያህም ይሯሯጣሉ፣ ሰውም ይሯሯጣል፣ መትረየስ ይተኮሳል። ሁሉም ነገር ተመሰቃቅሏል። ኢትዮጵያውያኖች ከጣሊያኖች ይሸሻሉ፣ ኢጣሊያኖች ደግሞ ከኢትዮጵያውያኖቹ ይሸሻሉ። ኢጣሊያኖቹ እንደገመቱት በአዲስ አበባ ከተማ ዙሪያ ከቦ የነበረው ሽፍታ ከተማዋን የወረራት መስሏቸዋል። ከዚያ በፊት ራስ ደስታ ከአዲስ አበባ ገብተው የኢትዮጵያ አርበኞች ከከተማዋ ያለውን ኢጣሊያዊ በሙሉ ይገድላሉ እየተባለ ይወራ ስለነበር ነው ብለዋል። ደጃዝማች ሪሳሪዮ ከ2 ኢጣሊያኖች ጋር ወደ ፋሽስት ጠቅላይ ጽሕፈት ቤት ሄደው በዚያ ስላዩት ሲናገሩ ከፋሽስት ዋና ጸሐፊ ከጉይዶ ኮርቲሲ ጋር ተገናኝተን ዙሪያውንም ብዙ የፋሽስት ሹማምንት አሉ። ኮርቲሲም ለእኛ የፋሽስት መኳንንቶች ወንድሞቼ ሆይ ዛሬ ድል የማድረጋችንና የበላይነታችን የማሳወቂያ ቀናችን ነው። በዚህ 3 ቀን ውስጥ ኢትዮጵያንን ሁሉ አጥፉ። ለዚህ 3 ቀን የሚሆንም የነጭ ሽብር ካርታ ቢያንካ ፍቃድ ሰጣችኋለሁ። ይህም ፍቃድ ለማጥፋት ለመግደልና በኢትዮጵያኖች ላይ የፈለጋችሁትን ለማድረግ የሚያስችላችሁ ነው አላቸው። ከዚህ በኋላ እነኚህ የፋሽስት መኳንንቶች ወጥተው ሄዱ። ሁሉም የጦር መሣሪያቸውን በክንዳቸው እንደያዙ ነበር። ልክ እንደወጡም ሥራቸውን ጀመሩ። በካራሚኔሪዎች ያልታሰረ በመንገድ ላይ ሲሄድ ወይም እቤት ውስጥ አርፎ የተቀመጠ ሁሉ ተገደለ። ከሚቃጠለው ቤት ልጆች ሲወጡ በኢጣሊያኖች እየተገፉ በእሳት ውስጥ ሲጨመሩም አይቻለሁ። በማግስቱ ቅዳሜ ቀን ነበር። በዚያ ቀን ኢጣሊያኖች ትንንሽ ቤቶችን ሲያቃጥሉ አሉ። በትልልቁ ቤቶች ላይ ግን ስማቸውን እየጻፉ ያልፋሉ። ይህም ቤቱ የተያዘ መሆኑን ለመግለጽ ያህል ነው በማለት መስክረዋል። ፎር ጉድ ኤንድ ኤምፐረር በተባለ ድርሰታቸው ሚስዮናውያኖቹ ሄርበርትና ዴላ ሃንሰን እንደጻፉት አዲስ አበባ የደረስነው እልቂቱ ከቆመ በኋላ ነው። ከዚህ በፊት የሕዝቡ መኖሪያ የነበሩት ቤቶች በሙሉ ተቃጥለዋል። ሌላው ቀርቶ የሆስፒታል ግድግዳዎች ሳይቀር በሳት ተለብልበው ይታያሉ። በከተማዋ በሙሉ የሚታየው የከሰል ቤት ፍራሽና በሳት ተንበልብሎ የጠቆረ ግንብ ነው። ይህንንም በማየታችን ልባችን ተነካ። በተለይም በጣም ያሳዘነን ነገር ቤቶች ሁሉ የተቃጠሉት ነዋሪዎች ውስጥ እንዳሉ ነው ብለዋል። በዚያን ቀን ስለተካሄደው እልቂት ብዙ የዓይን ምስክሮች ብዙ አሰቃቂ ድርጊቶችን መስክረዋል። የሁሉንም ለማጠቃለል ራሱን የቻለ መጽሐፍ የሚወጣው ስለሆነ ትቼዋል። ጋዜጠኛው ቺሮ ፓጄሊ የካቲት 13 ቀን ስላየው ሁኔታ ሲናገር ጊዮርጊስ ቤተ ክርስቲያን ውስጥ ሰዎች መደበቃቸው ስለተሰማ ቤተ ክርስቲያን ውስጥ ቤንዚን ተረጭቶ ተለቀቀበት። ይህንንም ያያያዘው ኮርቴሲ ነው። የቤተ ክርስቲያኑ መጻሕፍትና ስዕሎች ወዲያውኑ ተቃጠሉ።
ከቤተ ክርስቲያኑ ውስጥ ከሰዓቱ ለመሸሽ 50 ያህል ሰዎች ሲወጡ ተያዙና ከቤተ ክርስቲያኑ ጓሮ ተወስደው በሰዓት ይቃጠሉ ሲባል አንድ ኮሎኔል አዝኖላቸው መቃጠሉ ቀርቶ በቦምብ ይገደሉ ብሎ አዘዘና በሙሉ ተገደሉ። በዚያ ቀን ኮሎኔል ማዚ የጠቅላላ የመገናኛ ሬዲዮ ኃላፊ እንዳጫወተኝ 3 ጄኔራሎች መሞታቸው ተላልፏል አለኝ በማለት በመጽሐፉ ጽፎታል። ቤቴን ሳላጸዳ እንዳልቀር ሰንፌ የካቲት 12 ቀን ስለደረሰበት አደጋ ሩዶልፍ ግራዚያኒ ለኢጣሊያ ቅኝ ግዛት ሚኒስቴር ቴሌግራም ልኮ ነበር። የዚህም ቴሌግራም ግልባጭ በኢትዮጵያ ላሉ የኢጣሊያ ሹማምንት ተላልፎ ነበር። ግራዚያኒ ባስተላለፈው ቴሌግራም ዛሬ ጠዋት በ11 ሰዓት በእኛ 5 ሰዓት ግቢ ውስጥ ተገኝቼ ነበር። ታላላቅ መኳንንት፣ የኦርቶዶክስና የእስልምና ሃይማኖት መሪዎች ሁሉ ተሰብስበው ነበር። የስብሰባው ዋና ምክንያት የኔፕልስ ልዑል ስለተወለደ 3000 ለሚሆኑ ድሆች ምጽዋት ለመስጠት ነበር። 12 ሰዓት ሲሆን በእኛ 6 ሰዓት በተሰበሰበው መኳንንት 10 የእጅ ቦምቦች ካልታወቁ ሰዎች ተጣሉብን። በዚህም ምክንያት 30 ሰዎች ቆሰሉ። በእኔ መቁሰል ምክንያት አገሪቱን የተከበሩ ፔትሬቴና ጄኔራል ጋርቦልዲ በኅብረት እንዲጠበቁ አድርጌያለሁ። ለአዲስ አበባ ከተማ ጸጥታም ኃላፊ አድርጌያቸዋለሁ። በሌላ ቀን ባስተላለፈው ቴሌግራም ደግሞ የተጣለብኝ ቦምብ ቢያንስ 18 ያህላል። ሐሳባቸው በአንድ ፈንጂ እኔም ብቻ ሳይሆን ሌሎችንም የመንግሥቱን ባለሥልጣኖች ጠራርጎ ለማጥፋት ነበር። ሊሆን ግን አልቻለም። የአዲስ አበባ ሰዎችም ጉዳይ ታውቋል። የአዲስ አበባን ከተማ ዙሪያ ከበው ሽፍታ ጋር እጅ ለእጅ ተያይዘው የመከላከያ ኃይላችንን ከጀርባው ይወጉታል። በተጣለብኝም ቦምብ 250 ፍንጥርጣሪ ብረቶች ከገላዬ ወጥተዋል። እነኝንም ፍንጥርጣሪዎች ለታላቅ መታሰቢያነት አስቀምጫቸዋለሁ። ግራዚያኒ የየካቲት 12 ቀንን እልቂት ባዘዘ ጊዜ በአዲስ አበባ ከተማ የነበረው የኢጣሊያን ወታደር 35,000 ሜትሮፖሊታን ወታደሮች፣ 40,000 ባለጥቁር ሸሚዝ ሚሊሺያዎች፣ 5,000 የኤርትራ፣ 3,000 የሊቢያ ተወላጅ ወታደሮች ነበሩ። የኤርትራ ተወላጅ ወታደሮች እኛ ወታደሮች ነን፣ ከተማዋ ውስጥ ከሴትና መሳሪያ ከሌለው ጋር በጥይት ተኩስ አንተኳኮስም በማለታቸው ብዙዎቹ ጦር ሰፈራቸው ውስጥ ተገደሉ፣ ሌሎቹም ታሰሩ። የካቲት 12 ቀን 1929 ዓ.ም የዛሬው አዲስ አበባ ዩኒቨርሲቲ የበፊቱ የቀዳማዊ ኃይለ ሥላሴ ገነተ ልዑል ቤተ መንግሥት ግቢ ውስጥ ቦምቦች ሲፈነዱ ቦምቦቹ የተጣሉት ከሁለት ሰው ይሁን ከሌሎች ብዙ ሰዎች የታወቀ መረጃ የለም። ሩዶልፍ ግራዚያኒ አጠገብ የፈነዳው ግን አብርሃም ደቦጭ ከጓደኛው ከሞገስ አሰግዶም ጋር እንደጣለው ይነገራል።